ፊልሙ የሚጀምረው በወደፊቱ ዓለም ላይ ነው። ከሁለተኛው የዓለም ጦርነት በኋላም አንድ ሚኒስትሪ ተብሎ የሚጠራ አስተዳደር ምድር ላይ ብቅ ይላል። በዚህ አምባገነናዊ መንግስት ውስጥ የእሳት አደጋ ሰራተኞች የተለያዩ ያገኟቸውን መጽሐፎችን እንዲያቃጥሉ ተመድበው እየሰሩ ይገኛሉ። በዚህም መንገድ መንግስቱ ነዋሪዎቹ እንዲያውቁት የማይፈልገውን መረጃና እውቀት ያለሱ ፈቃድ ማግኘት አይችሉም ማለት ነው። ይልቁኑ መጽሐፎቹ በኢንተርኔት ተተክተዋል። እሱም ዘናይን ይባላል። እሱም በመንግስት የተፈቀዱለት ትንሽ የሚነበቡ መጽሐፎች ብቻ ነበር የነበሩት። በመጀመሪያው ትዕይንት ላይም ሞንታግ የተባለውን ሰው እንተዋወቀዋለን። እሱም ዘመናዊ በሆነው ቤት ውስጥ ተቀምጦ ክፍል ውስጥ ካለው ኤአይ ጋር አንድ ላይ ያወራል። እሱም ልብሱን እንዲለባብስ ያግዘዋል። ሞንታግ እስካሁን ድረስ ሲያድግ መጽሐፍ ማንበብ ወንጀል እንደሆነ ነው የተማረው። በተጨማሪም ሐዘንና የተለያዩ የአእምሮ በሽታዎችን እንደሚፈጥር ነው የሚያውቀው። ይህንንም የነገሩትን የመንግስቱን ባለስልጣናት ግን መቼም ቢሆን ጠይቆ አያውቅም። ይልቁኑ እንደ እሳት ባለሙያነቱ ጠንክሮ መጽሐፎችን በማቃጠል ስራ ላይ ይሰማራል። እየተዘጋጀ ሳለ ስለ መጽሐፎች አንዳንድ ዜናዎችን በኢንተርኔት ላይ ይመለከታል። ዜናውም ስለ ኢልስም ያጠቃልላል። ኢልስ የሚባሉት በእነሱ ህግ መሰረት ወንጀለኛ ተብለው የሚቆጠሩ ሰዎች ናቸው። ወንጀለኛም ያደረጋቸው ነገር ቢኖር ግን መጽሐፍን ማንበባቸው ብቻ ነበረ። እናም በመጽሐፎች ውስጥም ያለውንም እውቀት ለሌሎች ሰዎች ማስተላለፍም ይፈልጋሉ። ሞንታግ በዛን ቀን ጠዋት ላይ ህፃናቱን አሁን ስላሉበት አገዛዝ ለማስተማር ሲል ወደ አንድ አዳራሽ ይገባል። እሱና ካፒቴኑ ጆን ቢሪ ለህፃናቱ ማንበብ የሚኖርባቸውን ወይም የሚገባቸው አንድ መጽሐፍ ቢኖር በመንግስቱ ይፈቅዳላቸውን ብቻ እንዲሆንና ከነሱ መጽሐፎች መካከል ደግሞ ዘ ባይብል ቱ ዘ ላይት ሃውስ እና ሞቢ ዲክ የተባለውን መጽሐፍ ብቻ ነበረ። ሞንታግ በተጨማሪም ለህፃናቱ ማሳያነትም ሁለት መጽሐፎችን ያቃጥላል። ህፃናቱም ያጨበጭባሉ። በዛን ቀን ማታ ላይ ስለ ኢልስ አንዳንድ መረጃዎች ይደርሷቸውና ቢሪ፣ ሞንታግና የተቀሩት የቡድኑ አባላት የእሳት አደጋ መኪናቸውን ይዘው ወደዛ ቦታ ይሄዳሉ። እዛም እስኪደርሱ ለነሱ ማነቃቂያ የሚሆናቸውንም ዘፈን እየዘፈኑ ነበር ሄዱት። ወደ አንድ ቤትም ይደርሳሉ። እዛም የነበሩት ጥንዶች በኦንላይን የተለያዩ መጽሐፎችን ኢንተርኔት ላይ ለመልቀቅ እየተዘጋጁም ነበረ። እነ ሞንታግም እዛ ከገቡ በኋላ እነሱን ያስቆሟቸውና የእነሱን ኮምፒውተር ይሰባብራሉ። ሞንታግም በቀጣይ ውጭ ይዟቸውም ይወጣል። በካሜራ ፊት ለፊትም ይሰርባቸዋል። የሰውየውንም የዜግነት መታወቂያንም ካወጣ በኋላ እሱን በማጥፋት ኢል እንደሆነ ያውጅበታል። በተጨማሪም እዛ የነበሩትን መጽሐፎችና ሊላክበት የነበረውንም ዳታ ማስቀመጫ በሙሉ ያቃጥሉታል። የሚመለከቱትም ሰዎች በጀግንነት ስሜት ይደግፏቸዋል። እያቃጠላቸው ሳለ ግን ሞንታግ ከአባቱ ጋር የነበረውን ጊዜ ያስታውሳል። በኋላ ላይ ቢሪ እና ሞንታግ ወደ አንድ ክለብም ይሄዳሉ። እዛም ክላሪዝ የተባለችን አንዲት ሴትን ያገኛሉ። ክላሪዝ አሁን ላይ ኢል መሆኗ የታወጀ ሲሆን ስለዚህም አሁን በእገዳ ላይም ትገኛለች። ለቢሪም የእሷን የሚመሳሰሉ ሌሎች ሰዎችን እንድታጋልጥና ከታገደችበትም ዓመት ላይ 1 ዓመት እንዲቀነስለትም ትነግረውና ታሳምነዋለች። ከዚያም በሰጠቻቸው መረጃ መሰረት ሞንታግና እሷ አንድ ላይ በመሆን ይሄዳሉ። እዛም ቪዲዮ እየቀረጸ የነበረን አንድ ሽማግሌን ሰው ያገኛሉ። ሰውየው ከሁለተኛው የዓለም ጦርነት የተረፈ ሰው ነበረ። እናም በእነሱ ጊዜም የእሳት አደጋ ሰራተኞች እሳትን የሚያጠፉ እንጂ የሚለኩሱ እንዳልነበረም ይናገራል። ቢሪም ይህንን ነገር አላመነም። የድሮ ኢልም እንደሆነም ይናገራል። ቢሆንም የሽማግሌው ቃላት ግን የሞንታግ ጭንቅላት ውስጥ ይገባል። እውነቱም ይሄ ሊሆን እንደሚችልም ራሱን መጠየቅም ይጀምራል። የእሳት አደጋ ሰራተኞቹ ከልጅነት ጊዜያቸው ጀምሮ እንደተናገራቸው ከሆነ የእሳት አደጋ ሰራተኞችን የፈጠረው ቤንጃሚን ፍራንክሊን እንደሆነና መጽሐፎችንም እንዲያቃጥሉም ፈቃድ የሰጣቸውም እሱ ነው። ቢሆንም ሰውየው ግን ይህን የመሰለን ተረት ማመናቸውን ተከትሎ ይስቅባቸዋል። በቅርቡም ሰውየው ተይዞ ይታሰራል። ሰዎችም እነሱ ላደረጉት ጀግንነት ያመሰግኗቸዋል። ወደ ቤት ከመሄዳቸው በፊት ግን ሞንታግና ቢሪ ወደ አንድ ባር ይሄዳሉ። ሞንታግም አባቱ ጥሩ የእሳት አደጋ ሰራተኛ እንደነበር ይናገራል። ልክ እሱ ከሞተ በኋላ ግን ሞንታግን ያሳደገው ቢሪ ነበረ። እሱም ልክ እንደ ወንድሙ ነው የሚያየው። በዛን ቀን ማታ ላይ ክላሪዝ አንድ ሰውን ሄዳ ታገኛለች። አንድ የድምጽ መግጃንም መሳሪያ ከሰጠችው በኋላ ሰውየው ሌሎች መጽሐፍት የሚቀመጡበትን አንድ ቤትን ይነግራታል። ሞንታግ ቤት እንደደረሰ ኤአዩን ከዚህ በፊት የነበሩት የእሳት አደጋ ሰራተኞች እሳትን የሚያጠፉ እንደነበር ይጠይቀዋል። ኤአዩ ግን ያ ነገር ውሸት እንደሆነና በዛን ጊዜም እሳትን የሚያነዱ እንጂ የሚያጠፉ ሰራተኞች እንዳልነበሩ ይናገራል። ይልቁኑ ግን ሞንታግ ትንሽ ራሱን አቦት ሊሆን ስለሚችል መድኃኒት እንዲወስድበት ይነግረዋል። ይህም መድኃኒት ድሮፕስ ተብሎም ይታወቃል። ሞንታግም በቅርቡ ከቢሪ የስልክ ጥሪ ደርሰዋል። ከዚያም ሁለቱ በጫካ ውስጥ ወደሚገኘው ወደ አንድ መጽሐፍ ማስቀመጫ ቦታ ይሄዳሉ። ይህንንም የነገረቻቸው ራሷ ክላሪዝ ነበረች። በቤት ውስጥም አንዲት አሮጊት ሴት ቁጭ ብላ መጽሐፍ እያነበበች ትገኛለች። እነሱ መምጣታቸውን ተከትሎ ምንም የደነገጠችም አትመስልም። እናም ማንበቧንም ትቀጥላለች። ትኩረቷንም ለመስረቅ በሚል መጽሐፉን ይቀሟታል። ልክ በዛን ሰዓትም የእነሱ አባል ወደ ላይኛው ፎቅ እንዲወጡ ይጠራቸዋል። ይህም ከ100 በላይ መጽሐፎች በሚገኙበት አንድ ላይብረሪ ነበረ። ሞንታግም ይህንን ሲመለከት ይደነግጣል። ምክንያቱም በአንድ ጊዜ ይህን ያክል መጽሐፍ በአይኑ ተመልክቶ አያውቅም። ቢሪም ሞንታግ ይህንን ነገር መመልከት እንዳልነበረበት ነው የሚያስበው። ከዚያም አንደኛውን መጽሐፍ ለሱ ይሰጠውና የመጀመሪያዋን መስመር ብቻ እንዲያነብ ይነግረዋል። ሞንታግም በድንጋጤ መንፈስ ሆኖ ያንን ያነባል። ነገር ግን መሃል ላይ ያቋርጣል። ቢሪም በምን ያክል ፍጥነት አይምሯቸውን ይሄ ሊቀይር እንደሚችል ይሄ ምሳሌ ሊሆን እንደሚችልም ይነግረዋል።
ይነግረዋል። ቢሪም ክፍሉን ትቶ በወጣበት ሰዓት ላይ የሞንታግ የማወቅ ፍላጎቱ በጣም ይባባሳል። ከዚያም አንደኛውን መጽሐፍ በራሱ ልብስ ውስጥ ደብቆ ይወስደዋል። ከዚያም የእሳት አደጋ ሰራተኞች ሁሉንም መጽሐፍ ውጪ ላይ ከሰበሰቡት በኋላ ጋዝም ላዩ ላይ ማርከፍከፍ ይጀምራሉ። አሮጊቷ ሴትም በዝምታ መንፈስ ዝም ብላ ትመለከታለች። ነገር ግን ውጪ እንድትወጣ በተነገራት ሰዓት ላይ ለመውጣት አልፈለገችም። ይልቁኑ ከመጽሐፎቹ መሃል ላይ ተራምዳ በመግባት ራሷን ከመጽሐፎቹ ጋር አንድ ላይ ታቃጥላለች። ከመሞቷ በፊት ግን አንድ ቃልን ትናገራለች። ይህም ኦምኒስ ነበር። ሞንታግም ይህ ሲፈጠር በድንጋጤ መንፈስ ሆኖ ይመለከታል። ከሱ በተጨማሪም በከተማው ውስጥ የሚገኙት ሰዎች እንዳለ በኢንተርኔት ይህንን ነገር ይመለከታሉ። ይህ ከተፈጠረ በኋላ ቢሪ በሱ አለቃ ደግሞ ይጠራል። እሱም ችላ ባይ እንደሆነና ኦምኒስ የተባለውም ቃል የከተማዋን ኢንተርኔት በሙሉ እንዳጥለቀለቀ በተጨማሪም የብዙ ሰዎች ፍላጎትን እንደቀሰቀሰ ይናገራል። ይልቁኑ ሴትዮዋ ኦምኒስ ብላ የተናገረችውን ቃል ፈሪ በሚለው ቃል እንዲቀይረውና ቪዲዮን በድጋሚ እንዲለቀውም ይነግረዋል። ይህም ከተፈጠረ በኋላ በቀጣዩ ቀን ሞንታግ ቪዲዮ ላይ የተቀየረውን ነገር ተመልክቶ ስለሱ ቢሪን ይጠይቀዋል። ኦምኒስ የተባለውም ቃል ምን እንደሆነ ማወቅ ይፈልጋል። ቢሪን በመላሹም ትርጉሙ ሁሉም ነገር ማለት እንደሆነም ይነግረዋል። የሴትዮዋም የራሷን ማጥፋት ሁኔታ የአእምሮ ህመም ምክንያት መሆኑንና ይህም የተፈጠረው ደግሞ መጽሐፎችን ማንበቧን ተከትሎም እንደሆነም ይነግረዋል። ሞንታግ ቤት እንደደረሰ እዛ የነበረውን ኤአይ እንዲጠፋ ይነግረዋል። ከዚያም ከዚህ በፊት ደብቆት ያመጣውን መጽሐፍ ይዞ ማንበብ ይጀምራል። ጮክ ብሎም በሚያነብበት ሰዓት ላይ ኤአዩ ተሳስቶ ያነበበውን ቃል ያርበዋል። ይህም ሞንታግን የሚያስደነግጠው ነበረ። ኤአዩም ለምን እንዳልጠፋም ይጠይቃል። ኤአዩም ቢጠፋ እንኳን የሚያወራው ግን ከሱ ጋር ብቻ እንደሆነ ይነግረዋል። ሞንታግም ይህንን ተመልክቶ የደህንነት ስሜት በቤት ውስጥ አልተሰማውም። ስለዚህም ወደ ውጪ ምሮጦ ይወጣል። በመጨረሻም የክሌሪስ ቤት ወደሚገኝበት ቦታ ይሄዳል። እሷም በመጀመሪያ ከሷ እንዲርቅ ታስፈራረዋለች። ነገር ግን ልክ መጽሐፉን ባሳያት ሰዓት ላይ ከሱ ጋር ለማውራት ትዘጋጃለች። ሁለት ወደ ክሌሪስ ቤት ከገቡ በኋላ መጽሐፉን አንድ ላይ ያነባሉ። እሷም መንግስት መጽሐፎችን እንዳያነቡ የሚያደርጋቸው ህዝቡን ከእውቀት ለማራቅና እነሱም ይህንን እድል በመጠቀም ያልተማረውን ህዝብ በጥሩ ሁኔታ መግዛት እንደሚችሉ ትናገራለች። ከሁለተኛው ዓለም ጦርነት በኋላ ብዙ ሰዎችን እየገደሉና እውቀትንም እያስቀሩ መምጣታቸውንም ትናገራለች። ይህንንም የሚያደርጉት አንድ ብቸኛ የሆነን ህግን ለመፍጠር በሚል ነበረ። በተጨማሪም ሞንታግ ሁል ጊዜ በየቀኑ የሚወስደው መድኃኒት የህፃንነት ትውስታውን ለማጥፋት የሚጠቀሙት መሆኑን ትነግረዋለች። ይህም የሚያደነዝዘውም ስለሆነም በውጭ የተሰማውን ጥርጣሬዎች በሙሉ በማውጣት መንግስትን ፊት ለፊት አጋፍቶ መጠየቅን አይችልም። ክሌሪስ የተወለደችው ከኢልስ ቤተሰቦች ሲሆን እሷም ኢል ነበረች። ቢሆንም ባደገችበት ሰዓት ላይ ግን ከመንግስት በመደበቅ ሁልጊዜ እየተሸማቀቀች መኖር አስጠልቷታል። ስለዚህም የከተማው ነዋሪ በመምሰል ወደ ከተማ ልትመጣ ችላለች። ቢሆንም ነገሮች በሚደብሯት ሰዓት ላይ ግን መጽሐፎችን ማንበብ ትጀምራለች። ይህንንም ተከትሎም የመንግስት አካላት ይዟታል። ስለዚህም አሁን በእገዳ ላይ ትገኛለች። ሌሊቱንም በቤት ውስጥ ያለውን ሃርሞኒካ በመጫወት ያሳልፉታል። ሞንታግም ወደ ቤት በሚመለስበት ሰዓት ላይ ከዚህ ቀደም ከነበረው ማንነት ሙሉ ለሙሉ የተለወጠ ይመስላል። ከዚህ በፊትም የሚወስዱ የነበረውንም መድኃኒት መውሰዱን አቁሟል። ክሌሪስ ያለችውም ነገር እውነት ሊሆን እንደሚችልም ጥርጣሬ ያደርበታል። ይህንንም ተከትሎ ማታ ላይ አንድ ትውስታ ብቅ ይልለታል። ሕፃን በነበረበት ሰዓት ላይም አባቱ መጽሐፍ እንዲያነብ ይሰጠው ነበረ። ቢሪ በቀጣዩ ቀን አንድ ስብሰባን ያደርጋል። አሁን ባላቸው መረጃም ከሆነም ኢልስ በሺህ የሚቆጠሩ መጽሐፎችን ወደ ዲኤንኤ በመቀየር በሰዎች የማዛመት ፍላጎት እንዳላቸው መገንዘባቸውን ይናገራል። ይህም ኮድ ደግሞ ኦምኒስ ተብሎ ይጠራል። ኢልሶችም ይህንን የኦምኒስ ዲኤንኤ እንዲዛመት ወደ ካናዳ ሊልኩ ታቅደዋል። ይህ የሚፈጠር ከሆነም ዓለም በሙሉ እስካሁን የተጻፉትን መጽሐፎች በሙሉ የማግኘት ትክክለኛው አቅም ይኖራታል። የእሳት አደጋ ሰራተኞቹም አሁን ተልዕኮ የሚኖራቸው ቢኖር ኦምኒሱን ወዲያውኑ ማግኘት ነበረ። ሁሉም የእሳት አደጋ ሰራተኞችም ወደ ስራቸው ከተሰማሩ በኋላ ኢልሶች የተደበቁበትን በሙሉ አስሰው ያገኛሉ። ያገኟቸውን በሙሉ ይሰበስባሉ። በተጨማሪም መረጃን ፍለጋም እነዚያን ሰዎች መደብደብና ማሰቃየትም ስራቸው ያደርጉታል። ቢሆንም ግን ኢልሶቹ የሚናገሩ አልነበሩም። ክሌሪስ በተጨማሪም ትያዛለች። መረጃዎችንም እንድታወጣም በምትጠየቅበት ሰዓት ላይ ሞንታግ እሷንና ኢልሶቹን በዝምታ ዝም ብሎ ይመለከታቸዋል። አንደኛው ሊያመልጥ የሞከረውን ኢልስ ከያዘም በኋላ ስላለፈው ታሪኩ ትንሽ ትውስታ በቂ ይልለታል። በዚህን ጊዜም አንዳንድ የእሳት አደጋ ሰራተኞች መሬቱ ላይ የተለያዩ መጽሐፎችን አስቀምጠው አባቱን ሲመቱት ያስታውሳል። ወደ አሁኑ ጊዜ ስንመለስ ሁሉም ኢልሶች አንድ ላይ ተደርድረው ቆመዋል። እያንዳንዶቹም ቢያስፈራሯቸውም ነገር ግን የትኞቹም ስለ ኦምኒሱ ምንም ሊያወጡት የሚችሉት መረጃ አልነበራቸውም። በድንገት ሞንታግ መብራቱን ያጠፋዋል። ይህም ኢልሶቹ እንዲያመልጡ ትክክለኛውን እድል የሚሰጣቸው ነበረ። የእሳት አደጋ ሰራተኞቹም እነሱን ለመያዝ ቢሞክሩም ነገር ግን እሷም ከሞንታግና ከሌሎች ኢልስ ጋር አንድ ላይ በመሆን ታመልጣለች። ሞንታግም እነሱን እየፈለገ በሚያስመልስልበት ሰዓት ላይ አንዲት ሕፃን ልጅንና አባቷን ይመለከታል። በመታጠቢያ ቤት ውስጥም ተደብቀው ነበር። ቢሆንም ዝም ብሎ ይሸፍነውና እንዳላያቸው ሆኖ ለመውጣት ይሞክራል። ቢሆንም ይህንን ሲያደርግ ግን ቢሪ ይመለከተዋል። ስለዚህም ሁለቱን አባትና ልጅ ያስራቸዋል። በኋላ ላይ ቢሪ ሞንታግን ወደ ቢሮ ያስጠራዋል። ወንጀለኞቹንም እንዳላየ ያስመሰለው ለምን እንደሆነም ይጠይቀዋል። ሞንታግም በሕፃኗ ልጅ ምክንያት ልቡ እንደራራላቸው ይናገራል። ቢሪም ኢልሶች ሕፃናትን በመጠቀም ልባቸው እንዲራራ እንደሚያ
እንደሚያደርጉና በዚህ መንገድ ስራቸውን እንደሚሰሩ ይናገራል። ስለዚህም ሞንታግ ጠንካራ ሰው መሆን አለበት። ሞንታግም በዛን ሰዓት ላይ ጃኬቱን አውልቆ ጠረጴዛው ላይ ያስቀምጣል። ከዚህም በኋላም ይህንን ስራ መስራት እንደማይችልም ይናገራል። የተናደደው ቢሪ ግን ጃኬቱን መልሶ ወደሱ ይወረውራል። ይህን ያክል ጊዜም እሱን ሲያሰለጥነው የቆየው እንዲሁ በቀላሉ ትቶት እንዲወጣ እንዳልሆነም ይነግረዋል። በድጋሚም እንደዚህ አይነት ነገርን የሚያስብ ከሆነም አቃጥሮት ወደ አመድነት እንደሚቀይረው በመናገር ያስፈራረዋል። ከዚህም በኋላም ቢሪ ሌላኛውን ኦፊሰር ሞንታግ ላይ ትኩረቱን አድርጎ እንዲሰራ ተልእኮን ይሰጠዋል። በኋላ ላይ ሞንታግና ክሌሪስ አንድ ላይ ሲገናኙ እንመለከታለን። ክሌሪስም ከተቀሩት የኤልሳ አባላት ጋር አንድ ላይ በመኪና ውስጥ ሆና እሱን እንዲገባ ጠራዋለች። ከዚያም ቦታ መኪናውን አስነስተው ይሄዳሉ። በዚያን ጊዜም ኢልሶቹ እሱን የሚጠሉት መሆኑን እንመለከታለን። ቢሆንም ክሌሪስ ግን በአሁኑ ጊዜ ከነሱ ጋር እንደሆነ በመናገር ሁኔታውን ታረጋጋለች። ይህ በእንዲህ እንዳለ ቢሪ ሞንታግ ወደ እነሱ መኪና ሲገባ ያለውን ምስል በቪዲዮ ይመለከታል። ስለተበቀለውም ይናደዳል። ሞንታግም አይኑ እንዲሸፈን ከተደረገ በኋላ ወደ አንድ ሚስጥራዊ ቦታ ይወሰዳል። ይህም ኢልሶች የሚገኙበት ድብቅ ቦታ ነበረ። እዛም የክሌሪስ ጓደኛ የሆነችውን አንዲት ሴትን ያገኛል። ሁሉም እዛ የሚገኙት ሰዎች ቢያንስ አንድ መጽሐፍን በጭንቅላታቸው ይዘዋል። ስለዚህ ቦታቸው እንኳን ቢታወቅና መጽሐፎቻቸው ቢቃጠሉ በውስጣቸው የሚያስቀሯቸው መጽሐፎች ይኖራሉ። የሞንታግንም ሐቀኛነት ለማየት በሚል አስረው የያዙትን የእሳት አደጋ ሰራተኛን እንዲገልላቸው ይነግሩታል። ሞንታግም ወዲያውኑ ሄዶ ሊገለው ባለ ሰዓት ላይ ግን ይዘው ያስቆሙትና ፈተናውንም እንዳለፈም ይነግሩታል። ወደ ቡድናቸው ከተቀበሉ በኋላ ክሊፈርድ ስለተባለው ልጅ ይነግሩታል። እሱም የተለያዩ መጽሐፎች በዲኤንኤዋ ውስጥ ከገባላት እርግብ ጋር አንድ ላይ ጊዜውን የሚያሳልፍ ሰው ነበረ። ኦምኒስም እያሉ የሚጠሯትም እሷን እርግብ ነበረ። ኦምኒስንም ልትፈጠር የቻለችው የክሌሪስ እናት ነበረች። እናም ወደ እርግቧም ያንን ዲኤንኤ ልታስገባም ችላለች። አሁን ላይ ግን የካናዳ ሳይንቲስቶች የእርግቧን ዲኤንኤ ለማብዛት ከነሱ ጋር ተስማምተዋል። ያንን ዲኤንኤም ካገኙም በዓለም ላይ ለሚገኙት ለተለያዩ እንስሳቶች ይህንን ዲኤንኤ ማዛመት ይችላሉ። ስለዚህም በመጽሐፎች ውስጥ የሚገኘው መረጃ በዚህ መልኩ መባዛት ይችላል። ለዚህ ግን የሞንታግን እርዳታ ይፈልጋሉ። እሱም ሊያደርግላቸው የሚችለው ነገር ቢኖር እርግቧን ካናዳ ለሚገኙት ሳይንቲስቶች መላክ ነበረ። ሞንታግ በቀጣይ ክሊፎርድን ያገኘዋል። እሱም ባይምሮ 300 ያክል መጽሐፎችን ማስታወስ የሚችል ልጅ ነበረ። ሞንታግም ክሊፎርድ ካነበባቸው መጽሐፍቶች ውስጥ አንዱን በማንሳት እሱን መፈተን ይጀምራል። በመጨረሻም ባለው በጣም ይገረማል። አሁን ላይም የካናዳ ሳይንቲስቶች ያቺን እርግብ ከሌሎች ለይተው እንዲያገኟት ትራንስፖንደርን ከሚሰራበት ቦታ ሰርቆላቸው እንዲያመጣ ነው የሚፈልጉት። ይህንንም ሲግናልን በመጠቀም የካናዳ ሳይንቲስቶች እርግቧን ማግኘት ይችላሉ። ቢሪ የሱን ሚስጥር የማያውቅበት መስሎት ምንም እንዳልተፈጠረ በድጋሚ ወደ እሳት አደጋ መስሪያ ቤታቸው ይመለሳል። ወደ ህንፃውን በቀላሉም ከገባም በኋላም አንድ ትራንስፖንደርን ይሰርቃል። ቢሆንም ከመሄዱ በፊት ግን ቢሪ ድንገት ይይዘዋል። በድጋሚም ከዚህ መውጣት ይፈልግ እንደሆነም ይጠይቀዋል። ሞንታግ ግን በማስመሰል ለሌላ ስራ ዝግጁ መሆኑን ይናገራል። ሁለቱም ከሌሎች የቡድኑ አባላት ጋር አንድ ላይ በመሆን ወደ ቀጣዩ የተልእኮ ቦታቸው ያመራሉ። ቢሆንም ግን የሞንታግ ቤት ጋር ያቆማሉ። ሚዲያዎቹም የሚያስደነግጡ መረጃዎችን እያወጡ ይገኛሉ። ይህም መረጃ ስለሱ ሲሆን ሞንታግ ግን ምንም ነገር ሳይጠይቅ ወደ ቤት መግባቱን ይቀጥላል። ውስጥም በገቡበት ሰዓት ላይ ግን ብዙ መጽሐፍቶችን መሬቱ ላይ በቤት ውስጥ ያገኛል። ቢሪም እነዚህ መጽሐፎች በሱ ቤት ውስጥ መገኘታቸውን በመናገር በውሸት ጥፋተኛ አድርጎ ይፈርድበታል። ሞንታግንም ይህንን መጽሐፎች እንዲያቃጥል ከነገሩት በኋላ ያደርጋል። ከዚያም በዛን ሰዓት ላይ ግን ቢሪ አባቱን እንዳሰረበት ያስታውሳል። ምክንያቱ ደግሞ አባቱ መጽሐፎችን ያቆይ ስለነበረ ነበር። እንዳለመታደል ሆኖ ግን በዛን ጊዜ ምንም ማድረግ አልቻለም። አሁን ላይም ውጪ ካስወጡት በኋላ ኢል እንደሆነ በመናገር ያውጁበታል። በድንገት ሞንታግ አንዱን መሳሪያ ያነሳና እነሱን በማስፈራራት ከቦታው ላይ ያመልጣል። ክሌሪስም በመኪናዋ ተወስደዋለች። ከዚያም ሁለቱ ወደ ሚስጥራዊ መደበቂያ ቦታቸው ያመራሉ። ቢሆንም እዛ ከመድረሳቸው በፊት ግን ለመንግስት የሚሰሩት የእሳት አደጋ ሰራተኞች ወደ ቦታው ቀድሞ ይደርሳሉ። እዛ የሚገኙትንም መጽሐፎች በሙሉም ከነቤቱ ያቃጥሉታል። የክሌሪስ ጓደኛ የነበሩትንም ብዙዎቹንም ይገላሉ። ሞንታግ እዛ እንደደረሰ ወደ እርግቧ ቤት ያመራል። ክሊፈርድንም የሞተንም አካል እዚያ ያገኛል። ቢሆንም እንደ ድል ሆኖ ግን እርግቧ በህይወት ነበረች። ትራንስፖንደሩንም እግሯ ላይ ባሰረበት ሰዓት ላይ ቢሪ ድንገት ከኋላው ብቅ ይላል። የሚያደርገውንም እንዲያቆምም ይነግረዋል። ሞንታግ ግን ምንም አይነት ምላሽን ሳይሰጠው እርግቧን ነፃ ያደርጋታል። እሷም ከበረረች በኋላ ግን የተናደደው ቢሪ ሞንታግን እዛው በህይወት እንዳለ ያቃጥለዋል። በመጨረሻው ትዕይንት ላይም እርግቧ ከሌሎች አባላቷ ጋር ስትደባለቅና ያለችውን በካናዳ ሰማይ ላይ መሆኑንም እንገነዘባለን። ይህን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።